አይዞሽ እናቴ አይዞሽ ደስ ብሎኛል በጣም አይዞሽ እግዚአብሔር ተሰጣይ ባላኩት ልጅ አጠገፍክልኝ አይተርፍም የተባለ ልጅ ነው በደረጃው አላሱ ችግር የለም በጣም ደስ ብሎኛል አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ ተስፋ ሰጥተዋል አይዞሽ ችግር የለውም እኔ በቃ እኔ ቃላት ያተገኛሉ አመሰግናለሁ ችግር የለውም ኧረ እንዴ ምን አይሆንም ነይ አመሰግናለሁ ችግር የለውም የልጅን ህይወት ችግር የለውም ሁሌ ሰቀቅ እኔ ነው ልጄ ጋይስ አሁን እንግዲህ ለየት ፈልጌ ማለት ነው አሁን ሰርፕራይዝ ላሳየሽ ነው ምን አይነት ቃል እንደሚገልጸው ራሱ አላውቅም በቃ እሱ የሚገልጸው ቃላት የለም እግዚአብሔርን እግዚአብሔር እድሜና ጤና ይስጥ በቃ እኔ እንጃ ምን አይነት የተባረከ ልጅ እንደሆነ በዛ ላይ እሱ ብቻ ሳይሆን በቃ እሱ ቅንና ደግ የዋህ መሆኑን የምታውቁት ምን ያህል በአምላኩ የሚተማመን ሰው እንደሆነ የምታውቁት እሱን ለማገዝ የሚነሳ ሰው ሁሉ ማለት ነው በቃ በጣም ደግና የዋህ ናቸው እንደርሱ ማለት ነው በጣም ደግና ምርጥ እሱ ጋር የሆነ ነገር ብሎ የተጠጋ ሰው መፍትሄ ሳያገኝ አይመለስም ያው ዘላቂ መፍትሄ በቃ ምን ያህል መባረክ ነው ይሄ ምን ያህል መባረክ ነው እግዚአብሔር እኔ እንጃ ይሄን አሁን ይሄን የልዑል በቃ እኔ እንጃ ልጅ ላለው ሰው ብቻ ነው የሚገባው እኔ እንጃ እኔ ለማንም እኔ እንጃ አንድ ልጅ የልጇ እናት የልጇን ደስታ ማየት ሁሉ ጊዜ መቼ ነው ልጄ የሆነ ነገር የሚሆንብኝ ብዬ እየፈራው የልጄ እድሜን ነው ይቀጥልክልኛል የትና የትን ስታዩ ደግሞ እግር ነው ይቀጥልክልኛል ተራብስማ በቃ የነሱን ደስታ ሳይ እኔ ራሴን መቆጣጠር አቃተኝ እግዚአብሔርን ራሴን መቆጣጠር አቃተኝ አዶናይ እንጃ ቃላት የለኝም እግዚአብሔር ረጅም እድሜና ጤና ይስጥ እንግዲህ እኛ ምንም ያው ለአንተን የምንለው ቃላት የለም አንተን የሚገልጽ ቃላትም የለም አንተን የምትተማመነው እግዚአብሔር ሁሌም ያግዝ